ሰላም ውድ ቤተሰብ እንደምን ቆያችሁ? በዛሬው ዕለት አሳዛኝና ሰበር መረጃ ወደ እናንተ አደርሳለሁ። ይህንን ቻናል ሰብስክራይብ፣ ቪዲዮውን ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ያም ምንድነው? በአማራ ክልል በሰሜን ሸዋ ምንጃሮ ሸንኮራ አረርቲ ቤተክርስቲያን በመሰራት ላይ ያለ ቤተክርስቲያን ነው። በዚያ በአረርቲ ቤተክርስቲያን ከ30 ሰዎች በላይ እስከ 30 ሰዎች ምዕመናን በላይ ህይወታቸውን በድንገተኛ ሞት አጥተዋል ማለት ነው። በጣም ልብን የሚሰብር የሚያሳዝን ነው። ነፍሳቸውን ይማር እንላለን። ሁላችሁም ነፍሳቸውን እግዚአብሔር በአጸደ ገነት ያስቀምጥልን እያላችሁ በኮሜንት አስቀምጡልን። ቪዲዮውን ተከታትለን እንመለስ። እጅግ አሳዛኝና ልብ የሚሰብር ዜና ከምንጃር ሸንኮራ ማርያም ቤተክርስቲያን እየሰማ እንገኛለን። ሁላችሁም ነፍስ ይማር በሉ። ዛሬ መስከረም 21 ቀን 2018 ዓ.ም በአማራ ክልል ምንጃር ሸንኮራ አረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ከጠዋቱ 2 ሰዓት አካባቢ ላይ እንግዲህ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ የተረበረበ እንጨት ተደርምሶ ከ30 ያላነሱ ሰዎች መሞታቸውና እንዲሁም ደግሞ በበርካታ ሰዎች ላይ ጉዳት መድረሱን የተጎዱ ሰዎች ወደ ሆስፒታል መወሰዳቸው እየሰማ እንገኛለን። የሞት ጉዳቱም ከዚህም ሊበልጥ እንደሚችል ነው የተገለጸው። ለተጎዱ ወገኖቻችን መልካሙን ሁሉ እየተመኘው ህይወታቸው ላጡ ወገኖቻችን ነፍስ ይማር። በጣም ያሳዝናል፣ ልብን ይሰብራል። እንግዲህ የእመቤታችንን ቤተክርስቲያን ሊያከብሩ በመሰራት ላይ ያለውን ቤተክርስቲያን ሊያዩ ሊጎበኙ ሂዶ በረከት አግኝቶ ሊመጡ ሂዶ ሞቷል ማለት ነው፣ ወይንም አርፏል ማለት ነው። ልብን የሚሰብር የሚያሳዝን ነው። ነፍሳቸውን በአጸደ ገነት ያኑርልን እያላችሁ በኮሜንት አስቀምጡልኝ። ልበ አምላክ ዳዊት እንደተናገረ ክቡር ሞቱ ለጻድቅ በቅድመ እግዚአብሔር፣ የጻድቅ ሞት በእግዚአብሔር ፊት የከበረ ነው፣ ንዑድ ነው፣ ክቡር ነው ይላልና በመዝሙር 115 ዝባር 16 ላይ የጻድቃን ሞት የምዕመናን ሞት የከበረ ነው፣ ክቡር ነው፣ ንዑድ ነው ማለት ነው። በሌላ መልኩ ወፍናዊሁ ለሞት ዘእግዚአብሔር ውእቱ ብለዋል ማለት ነው ልበ አምላክ ዳዊት። ወደ እግዚአብሔር የምንሄደው በሞት ነው። ሞት ወደ እግዚአብሔር መሄጃ መንገድ ነውና ሁላችንም አንቀርም። የሚገርመው ግን በእመቤታችን ቀን መሞታቸው ማረፋቸው በእመቤታችን ቀን መሆኑ ብቻ ሳይሆን በእመቤታችን ቤተክርስቲያን ወደ እመቤታችን ቤተክርስቲያን ሄዶ ወደ እሷ ሄዶ ወደ ቤተ እግዚአብሔር ሄዶ ማረፋቸው ደግሞ በጣም ልዩ ያረጋል፣ የሚደንቅ ነው ማለት ነው። ነፍሳቸውን በአጸደ ገነት ያኖርልን እያላችሁ በኮሜንት አስቀምጡ። ቀጥለን የምንመለከተው ከዚህ በፊት እንደምናውቀው የእመቤታችንን ስዕል በሚዲያ በአደባባይ የቀደደችውን የልጅቱን ቪዲዮ ነው የምንመለከተው። እንግዲህ እቺ ልጅ ታስራለች፣ ሕግ ይዟታል፣ ማረሚያ ገብታለች ማለት ነው። መታረም አለባት፣ መቀጣት አለባት፣ መገሰጽ አለባት ማለት ነው። ቪዲዮውን ተከታትለን እንመለስ። የምታዩት የምናያቸው ስሟት ምን እንደምትል ከዚህ ጀርባ ማን እንዳለ ምን እንዳስደረጋት። ስልክሽን ያሰረቅነው እኛ ነን። ለጣዖት መስዋዕት አድርገንሻል። ደምሽን እንፈልገዋለን። ያኔ ብታመልጪንም ስልክሽን ብቻ ብንሰርቅም ባንገልሽም ባናርድሽም አሁን ግን እንገልሻለን አይነት ነገር አሉኝ። ሌላ ደግሞ ምን አሉኝ መሰለክ? እኔ መብት የላቸውም ሲጀመር 666 እኔ ላይ አቅም የላቸውም። ስክሪንሻት አለኝ እያስፈራሩኝ ስለነበረ ከታች እኮ ቪዲዮን ካየው ኮሜንት እያየው ነው የምመልሰው። እስቲ አቃጢው፣ አንቺ ኦርቶዶክስ ከሆንሽ እስቲ አቃጢው፣ እስቲ ቅደጂ። እኔ ሲጀመር ምን እያወራው መሰለክ? እናቴ ገዛቻት የማርያም ምስል ሰማያዊ ልብስ ነው ያላት። እኔ ደግሞ ድሮ አያችሁ አይደለ? በጣም ያሳዝናል። ለምንድን ነው የቀደደችው ብላችሁ ጠይቃችኋል? ለምን ልትቀድድ ትችላለች? እመቤታችን ምን ስላደረገች ነው? ወላዲተ አምላክ ስለሆነች
እኛን ከእግዚአብሔር ጋር ስለምታስታርቅ እኛን ስለምትወደን እናታችን ስለሆነች የህይወት መብል መድኃኔዓለም ክርስቶስን ስለወለደችልን በጣም ይገርማል፣ ያሳዝናል። እና እቺ ልጅ አንደኛ በሽተኛ ልትሆን ትችላለች። በሁለተኛ ደረጃ ደግሞ ብር ተከፍሎላት መልእክተኛ ናት ማለት ነው። እንደዛ ነው ሊሆን የሚችለው። እና እግዚአብሔር አምላክ ልቡናን ያድልላት፣ እግዚአብሔር ይጎብኛት እንላለን። ይህንን ቻናል ሰብስክራይብ አዲስ ነውና ሰብስክራይብ አድርጉት፣ አበረታቱኝ። ቪዲዮን ደግሞ ላይክ፣ ሼር እንድታደርጉ አሳስባችኋለሁ። ይቆያል።